ናቸው በያላቸው መሰናፍ ፍቅር ይብዛል ብዬ ዛሬ እንግዲህ አንድ ሄኖክ የሚባል ወጣት በመከታተል 5ኛው ቀን ላይ ያለውን ፕሮግራም ኢንትሮ ነው የሰራው ናቸው። እንግዲህ ይህንን የምመለበት ምክንያት ምንድን ነው? ሄኖክ የተባለው ወጣት ለ4 ቀናት ስንከታተለው ነበር። በየክፍለ ከተማው የሚያደርጋቸው ነገሮች እስኬጁሉንም እንግዲህ ለማጣራት በምንሞክርበት ሰዓት ምንም ልንደርስበት አልቻለም። ዛሬ ግን እያደረግን የምንገኘው ነገር ምንድን ነው? ሄኖክን ተከታትለን እየሰበሰባቸው ያላቸው ዳታዎች፣ ምክንያቱም ከዚህ በፊት የነበረባቸው ክፍለ ከተማዎች ላይ እሱ ያናገራቸውን ሰዎች በድጋሚ ሄጄ በማናገር የተፈጠሩት ነገሮች እናንተ ለማስተላለፍ እየሞከርኩ ይገኛለሁ። ውድ ቤተሰቦች አሁን ምንድን ነው እየተከናወነ ያለው? ሄኖክስ ደግሞ እንግዲህ ዛሬ እዚህ ሰፈር እየመጣ እንዳለ የቅርብ ሰዎች ወይም ደግሞ የክሩ አባላቶች እሱን እየተከታተሉት ስለሚገኙ አሁን ሴታፕ ለማድረግ የሆነ ቦታዎች ላይ እየጠበቁት እገኛለሁ። እሱ ወደ አንድ ስፍራ ሲገባ ሙሉ ለሙሉ እንግዲህ ያለው ነገር ይዘውና የምናፋጥጠው ተገቢ የሆነውን ምላሽ ከሱ የምናገኝ ይሆናል። ውድ ቤተሰቦች እናንተም ከዚህ ሳትሄዱ እንግዲህ ያለውን ሙሉ ፕሮግራም እንድትከታተሉ ይፈልጋሉ። ዛሬ የምንሰራው ፕሮግራም እንግዲህ ከዚህ በፊት የቀረጽነው መቼም የታምራት እናት ቪዲዮ አለ፣ ግን የምንለቅላችሁ ከዚህኛው ቪዲዮ በኋላ እንደሆነ ለእናንተ አስተላልፌያለሁ። ይህን ያልኩበት የራሴ ምክንያቶች አሉ፣ እናንተም የምትረዱኝ ይመስለኛል። ከዛ በፊት ግን ለዚህ ቻናል አዲስ ሆናችሁ ካላችሁ ይህን ቻናል ሰብስክራይብ በማድረግ ቤተሰብ ነው። ሀሳብ አስተያየቶቻችሁንም እንደተለመደው ኮመንት ላይ አስቀምጡልኝ። እንዲሁም ደግሞ ለብዙሃን እንዲዳረስ ይህን ቻናል ሼር እያደረጋችሁ ከጎን ልትሆኑ እፈልጋለሁ። ሙሉ የክሩ አባል እንግዲህ እዚህ ከጀርባ ይሆናሉ። ሙሉ የክሩ አባል እንግዲህ እዚህ ከጀርባ ይሆናችሁ የሚፈጠረውን ነገር እንድትከታተሉ ይፈልጋሉ። ከጀርባው ምንም ሰፈር ውስጥ እየዞርክ እንደዚህ ዳታ ሰበስባለሁ ምናምን የመሳሰሉትን ነገሮች ለእኔ ለማስረዳት አትሞክር። እኔ የምጠይቅህን ነገር ተገቢ በሆነ መንገድ ብቻ ምታወራኝ። እኔ የማውቀው ጉዳይ የለም እኮ። ምንድን ነው የምታወራኝ? ምንም የማታውቅ ከሆነ የምን ዳታ ነው እየሰበሰብክ ያለው? ምንድን ነው አንተ የምትፈልገው? ማነህ አንተ ሲጀምር? እኔ ምንም ልፈልግ ማንም ልሆን እዚህ ጋር አይመለከትም። ከጀርባ ያሉት የህግ አካላቶች ናቸው። ተገቢ የሆኑን ጥያቄ ነው እየጠየቅን ያለ ነው። ተገቢ የሆኑን የምታወሩት። እኔ ምን አደረኩ? ምን አጥፍቻለሁ? ማናችሁ እናንተ ሲጀምር? እንዴ ስለ እኔ ምንድን ነው አውቃችሁ የምትጠይቁኝ? ወንድም እየተጠየቅ ያለውን በስነ ስርዓት መልስ። ተገቢ የሆነውን ጥያቄም ደግሞ መጠየቅ ካለብህ መጠየቅ ትችላለህ እኮ። ጠይቀኝ። ምንድን ነው የምን ዳታ ነው እየሰበሰብክ? የምን ዳታ? ሲቀጥልም ደግሞ የአንተ ዳታ ወይም ደግሞ ውድ ቤተሰቦች እዚህ ጋር እንድታውቁ የሚፈልገው ነገር ቢኖር ምንድን ነው እሱ እየሰበሰበ ያለው ዳታ ምንም አይነት ነገር ሊሆን ይችላል። እስቲ የእውነት እንግዲህ ከኔ ጋርም ችግር ሊኖር ይችላል አላውቅም፣ ግን እንደናንተ አረዳድም እንደምናቆም ከሆነ ዳታ ወጣቶችንና ስራ ፈቶችን ብቻ ለይቶ እንደተሰበሰበ የተደረገበት ይኸውልህ ወንድም፣ እኔ እኮ ስራዬ እኮ ነው የምሰራው እኮ ስራ ነው። እንደዚህ ወጣቶችንና ስራ ፈቶችን ለብቻ ለይተህ እንድትመለመል የተደረገበት ምክንያት ዳታ እንድትሰበስብ የተደረገበት ምክንያት ስራ ወጣቶች ቮለንተሪ በስራ ምን ችግር አለው? ስራ እኮ ነው በአግባቡ እኮ ነው። እና ምን እሺ ቮለንተሪ የሚሰሩ ምን ማለት እነሱን እንደዚህ የሰፈሩ እየወረድክ ከየአካባቢው እየዞርክ ማለት ከአንድ ቦታ ወደ አንድ ቦታ እየዞርክ ያሉትን ነገሮች ስራ ፈቶችን በተለይ ከዋሻው እኮ ስህተት ነው ማለት ይችላል። እዚህ ጋር ሚዲያ ፍሌፍ ነው ያለው። እኔ እውነታው እኮ ነው የምነግርህ። ማለት እኔ ስራ አጦችን እየሰበሰቡ ስራ መፍጠር አልችልም ለወጣቶች ማለት ስራ እኮ ነው እየሰራ። ምን አይነት ስራ ነው የምትፈጥርለት? የራሴ ስራ እሱ እኮ አይመለከትም እንዴ እኮ ምን አይነት ስራ? አንተ ለራሱ እኮ እዚህ ጋር ተቀጣሪ ሆነ ስራ እየሰራ ያለ ሰው እኮ በቃ መስራት አልችልም እኔ ስራ እኮ። ለእነዚህ ሁሉ ወጣቶች እንግዲህ እጅ ላይ ያለውን ዳታ አይተናል። ፋይሉን እንግዲህ ስንቀማ አንዳንድ ነገሮች ምናምን እጃችን ላይ ያሉትን ነገሮች ለማጣራት ተቀብሏል። ስልክ ላይ ያለውም እንግዲህ በፒዲኤፍ መልክ የሰበሰብካቸው ነገሮች በሙሉ ምን አየህ? ስልክ ላይ እንዴ ምን አይተሃል? የተለየ ነገር አይተሃል? ይኸውልህ እዛ ጋር የነበሩ ፋይሎች በሙሉ ፕሪንት የተደረጉ እንደሆነ ያስታውቃሉ። ከስልክ ፕሪንት እንዳስደረግካቸው ግልጽ ነው። እሱ አይመለከተኝም። የማውቀው ጉዳይ የለም ሲጀምር። እኔ እየነገርኩህ ያለው ስላለው ነገር ነው። ምንድን ነው? ምንም አይነት ነገሮች ወደዚህ ለማድረግ አትሞክር። አሁን አንተ ኦልሬዲ ያልሆነ ነገር ውስጥ ገብተሃል። ፈልገም ሊሆን ይችላል ሳትፈልግ አላውቅም፣ ያልሆነ ነገር ውስጥ ገብተሃል። ምን አደረኩ? እሺ ዳታ እየሰበሰብክን ያለው እንዴ ስለ እኔ ስለ ራሴ የምን ዳታ? ስለ ራሴ እየሰራሁ ነው ስራ። ወጣቶችን እየሄድክ እያልክ እያሳመንክ ስትሰበስብ የነበረውን ነገር በሙሉ ተገቢ በሆነ መንገድ አጣርቻለሁ። መረጃ ሳሊዝ አይደለም የሚያወራሁት። ውድ ቤተሰቦች ሲያጣራ የነበረበት መንገድም አንዱ ምንድን ነው ወጣቶችን ከህግ አካላት ቦታ እንደተላከ ወይም ደግሞ አንድ የመንግስት ተቋም ላይ እንደሚሰራ አሁን እዚህ ጋር እንትን ብዬ ላለመጥቀስ ነው። የመንግስት ተቋም በቃ ባጭሩ
እንደዚህ አይነት ቦታ ላይ እንደሚሰራ ሲቀጥልም ደግሞ እዛ ቦታ ላይ ያሉትን ነገሮች ወጣቶች ወደፊት እያደራጁ መሰራት የተፈለገ ነገር ስላለ ለይቶ ዳታ እየሰበሰበ ያለው ወጣት ወንድና ሴቶችን ለዛውም ደግሞ ስራ ፈቶችን ብቻ። ይሄ ማለት እርግጠኛ ሆኜ ልንገር ስራ ፈቶችን ፈልገ እንደዚህ እያደራጀ ወይም ደግሞ እነሱን ዳታ ሰብስበ ነገሮችን ለማሳመን የምትሞክርበት ምክንያት ስራ ፈት ናቸው፣ ገንዘብ የላቸውም፣ ያልኳቸው ነገሮች ሊቀበሉ ይችላሉ የሚል ሀሳብ ውስጥ ስላለ እኮ እኔ ለድርጅቱ በጎ አድራጎት ነው እየሰራሁ ያለሁት አይደል? ስራ ፈቶችን እያመጣሁ በቃ እያሰራኋቸው ነው ያለሁት። እኔ ስራ እየፈጠርኩላቸው ነው። አንድ ስራ ፈት እኔ ስራ ምን አጥፍቻለሁ? አንድ ስራ ፈት ሰው ጠርተህ ድርጅቱ ላይ ቮለንተሪ እንዲሰራ ብትጋብዘው ደስተኛ ሆኖ ይሰራል ብለህ አስበህ ነው? እንዴ ስራ ወጣቶች እንዴት ደስተኛ እንዴ ነው ቮለንተሪ መስራት የሚያስደስተው? ማለት ድርጅት ላይ ስራ የሚቀጠሩ ይሄንን እኮ መጀመሪያ ፐርሰናሊቲ መቀበል ያለበት ነገር ነው እኮ። እኔም ስራ እየሰራሁ ነው፣ እነሱም እየሰሩ ነው። አንድ ሰው አሳምኖ መስራት ያለብህ ስራ አይደለም ቮለንተሪ ስራ ማለት። እኔ በበጎ ፈቃደኝነት ሄጄ ስሰራ እኮ ምንም ነገር ሳይከፈለኝ ምንም ነገር ሳላገኝ ተቸግሬ ሊሆን ይችላል እዛ ቦታ ልሰራ የምችለው። ቮለንተሪ መስራት በህጋዊ መንገድ እኮ እየሰራ ያለሁት። በህጋዊ መንገድ ምንድን ነው? የትኛው የህግ መንግስት ወይም ደግሞ የትኛው እንዴ ህግ ነው አንድን ሰው ቮለንተሪ መስራት እንዲህ ስል የሚያስገድደው? እንዴት አልችልም? እንዴት ይቻላል? እንዴ ማታወቂያ አሳያለሁ ከፈለክ። እንዴ ለምን ነው የምትንተባተበው? እኔ የማወራው ነገር ሌላ፣ አንተ እየመለስክልኝ ያለው ደግሞ ነገር ሌላ ነው። እኔ ትክክለኛ መረጃ እኮ ነው እየነገርኩ ያለሁት። እኔ ያጠፋሁት ጥፋት እኔ እየጠየቅኩ ያለው ስማኝ፣ የትኛው ፖሊሲ የትኛው ህገ መንግስት ነው አንድን ወጣት ቮለንተሪ እንዲሰራ የሚያስገድደው? አለ ካለ ነገር አዎ አለ ማለት አለ የሚያሰራ የሚያስገድደው አለ ወይ? መስራት እንዳለበት ግድ እንደሆነ የሚነግረው ህገ መንግስት አለ? አላልኩም። ግዴታ እኮ አላልኩም። እኔ ግዴታ ካልሆነ ታዲያ ምንድን ነው? እነዚህ ወጣቶች ስራ መስራት አለባቸው፣ ወጣቶች መንገላታት የለባቸውም በማለት ነው እንጂ ከዛም ቮለንተሪ ስራ እንዲጀምሩ ነው እያደረክ ያለው? አዎ እንደዛ ነው። የትኛው የእናንተ ድርጅት ላይ ማለት? አዎ ስራ ነው በቃ ለመስራት። ምን ነው የሚሰሩት? እሺ አንተ ጋር ከገቡ በኋላ ስራ የተለያዩ ስራዎች ይሰራሉ። ለምሳሌ እንዴ ፋይናንሻል ብዙ ነገሮች እኮ ይሰራሉ። ብዙ አይነት እኮ አንድ ድርጅት ብዙ አይነት ስራዎች እኮ አሉት። እዛ ውስጥ ተቀጥረው ብዙ አይነት ስራ አለ። ከነዛ ውስጥ ለምሳሌ አንዱን ጥቀስልኝ። ምን ነው የምታሰራቸው? ለምሳሌ ሂሳብ አያያዝ አለ። ብዙ አይነት ነገሮች እኮ አሉ። ሂሳብ አያያዝ ምናምን አሉ እኮ ብዙ። እኔ ግን ሰው እንዲገሉ የምታሰማራቸው ነው ይመስል ማለት ምን ማለት አሉ? ወይ ሰው እንዲገሉ ወይም ደግሞ ለዝርፊያ እንደምታሰማራቸው ነው የሚሰማኝ። የምን ዝርፊያ? የምን ሰው መግደል ነው የምታወራው አንተ በዚህ ሰዓት? እንዴ ለዛ ነው እያመቻቸ ያላችሁ። አይደረግም እኮ እንደዚህ ይባላል። ሲጀመር ከአንተ ይጠበቃል። ሰው ግድያ ማለት ምን አየብኝ ከኔ? እንዴ ያየሁትንማ አይቼ እኮ ነው። ምን አይታል? ንገረኝ። አትደናገጥ። ግን እስቲ አሁን ለምሳሌ አንተ ካስነጠልካቸው ሰዎችስ ምን ያክል ሰዎችን ጥቃት እንዲፈጽሙ ወይንስ ደግሞ በአንተ ምክንያት የታሰሩ ሰዎች አሉ? እንዴ እኔ ትክክለኛ ልጆች ነው እንደሚሰሩ ማውቀው ሲጀመር። እንዴ አሁን ደግሞ መልሰህ እንደሚሰሩ ማውቀው ልትለኝ ነው ማለት? ሌላ ሰው ነው የሚያሰራቸው ወይንስ ምንድን ነው ማለት? እኔ ወደ እዛ አቅርቤላቸው እኔ ሌላ ስራ ደግሞ በጎን እሰራለሁ። አይ ቀደም እያልከኝ ያለው እኮ የሚሰሩትን ነገር በስተክል እንደምታውቅ የሚገልጽ ንግግር ነው ስትናገር የነበረው አይደል? በዛ በኩል ፋይናንሻል ያለው ኦዲት አደራረግ ምናምን አይነት ነገር ነው ስታወራ ነበር እኮ። እኔ እንዲሰሩ አስረክቤ ደግሞ እኔ ደግሞ በጎን ሌላ ስራዎችን እሰራለሁ እኮ። እነዛ ልጆች ምንድን ነው የሚሰሩት ነው? አንተ ከወሰድካቸው ልጆች ውስጥ አሁን ወንድሜ ምንድን ነው የፈለግከው ከኔ? እንዴ በትክክል አንተ እዛ ድርጅት ውስጥ እንዲሰሩ ወይም ደግሞ እዛ እንዲገቡ ዳታ ሰብስበ እነሱን አሳምነ በየትኛውም መንገድ አባብል ያስገባቸው ልጆች እነዛ ወጣቶች አሁን ላይ እስር ቤት የሚገኙ ብዙሀን ናቸው። ለምን እስር ቤት? ብዙዎቹ ደግሞ በእኔ እጅ ተይዘው